እዚህ ጋር አይደለም የበሱት እጁን እዚህ ጋር ነው የበሱት። ፊዚዮሎጂካሊ በጣም በሕክምና ነርቭን ምናምን የቆረጡት ባይዘው። የመስቀል ሞት መስቀል ላይ መሰቃየት ብቻ እንዳይመስላችሁ። ባዮሎጂካሊ አንዳንዱ ነገር እዚህ ጋር ማውራት አንችልም። አንዳንዱን ጉዳይ መስቀል ላይ የሚሰቀል ሰው ምንም ነገር መሆን አይችልም ባይዘው። ደሙን የሚሄድበትን ይቆርጡታል፣ ነርቭ ይበጥሳሉ። የሆነ ገምተው አይደለም የሚያደርጉት፣ የታቀደ ቦታ። ለምን? የስቃዩ አካል ነው። እጁ ተበስቶ መንጠልጠል አይደለም ጉዳዩ። እዚህ ውስጥ የሚቆረጥ ነገር አለው፣ አብረው ይቆርጡታል። ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ። አልበቃ ብሏቸው ጎኑን በጦር ወጉት። ዮሐንስ ነበር አይደል እንደዚህ ብሎ አየ። ጎኑን ሲወጉት የወጣውን አይቶ ዮሐንስ ብቻ ነው ያየው። የጻፈው ደምና ውሃ ወጣ ከጎኑ አለ። ደም ብቻ ሳይሆን ውሃ ድሬን አረግ። ተጠማሁ ማለት እኮ ሲስኮሲስ ድሬን ማለት ውሃ ጠማኝ አይደለም፣ ፈሳሽ አለቀ ከሰውነቱ። ቆዳው አጥንቱ ላይ ተለጠፈ። ምንም ፈሳሽ ሰውነቱ ውስጥ የለም፣ ሙልጭ አለ። እዛ ደረቅ እንጨት ላይ የኢየሱስ ደም ፈሰሰ። እንጨቱ በኢየሱስ ደም ራሰ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር ያንን ደም አየ። ከሰው ጋር ታረቃለሁ አለ። የድነታችሁን ራስ በዚህ መንገድ ፈጽሜዋለሁ፣ ብዙ ልጆችን ለክብር አመጣለሁ አለ። ቻለ ኢየሱስ። ለእኔ የተከፈለ ነው ወዳጆቼ። እማመሰግነው ስለሞተ ብቻ አይደለም፣ ስለሞተልኝ ነው። ኢየሱስ ባይሄደው ይሄን መንገድ እኔን ነው ሂድ የሚለኝ። እኔ ደግሞ መሄድ አልችልም። የዘላለም ፍርድ ነው ላይ የሚመጣው። ላረገው አልችልም፣ እኔ አልችለውም። ስለዚህ እግዚአብሔር ከቁጣው በታች ይጥለኛል። ስለዚህ አንተ አትችልም፣ እሱ ይሂድልህ አለኝ። ለዛ ነው አየህ፣ በጣም ቲንከርስ አይደሉም ወንጌልን የሚያገኙት። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃዱ ነው። ኢየሱስ በዚህ መንገድ መስቀል ላይ ሞተ፣ የዘላለም ሕይወት ይሰጣል ሲባል አንዳንድ ሰው አይመስለኝም ይላል። እሱ ስላልመሰለው ኢየሱስ በየዓመቱ አይሞትም። ከፈለገ መቀበል ነው። ካልሆነስ አምሶሪ እግዚአብሔር ልጁን በየዓመቱ አይገልም። የመጨረሻው ይሄ ነው። ድነት በእኔ በኩልና በእግዚአብሔር በኩል እኩል አይደለም። ይሄን ብዙ ጊዜ ነው የምናገረው እኔ። ድነት በእኔ በኩል ቅድም አላያችሁ ሞተልኝ ስንል ኤክሳይትመንቱ እንዴት ኢንጆይ እንዴት እኔ መሆኑ ነው የማጣው። ለምን ሞተልኛ? አብስ በጀርባ በኩል ቆሞ ልጁን ሲያዩ አንድ ልጄን ይላል፣ አንድ ልጄን ከፈልኩ፣ በዚህ ጉዳይ አልደራደርም ይላል። ልጄን የገደልኩት ይላል። አየ ምንም ነገር ባረግ እግዚአብሔር ቶለሬት ያደርገኛል። ልጁን ከገፋውበት እግዚአብሔር አይታገሰኝም። ልጄን ነው የሚለው። እግዚአብሔር የሚንገበገብለት ጉዳይ የልጁ የመስቀል ስራ ነው። ይንገበገባል። አብ ሴንሲቲቭ ነው። አብ እዛ ላይ በልጁ በኩል ከመጣ ያጸድቃል። ልጁንም ቢከልክ አይታገስም። ልጄን ነው አይ ይላል። በልጄ በኩል ካልሆነ ከቁጣዬ በታች ነው የሚል። በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል። ማንም ቢሆን እግዚአብሔር ይቀበለዋል። ልጅህን ካልከው አቤት ብሎ ይመጣል።